የመሰለ ሳሙና ሰርቻለሁ ዛሬ። በጣም ልዩ ሳሙና ነው። በነገራችን ላይ ተወዱታላችሁ። ሁላችሁም ሞክሩት። ፍሪጅ አላስገባሁትም። በዚህ አጋጣሚ የምታዩት ይሆናል ቪዲዮውን እስከ መጨረሻ ካያችሁት ማለት ነው። የኪያር ሳሙናና እንዲሁም ደግሞ የሩዝ ሳሙና ነው የሰራሁት ማለት ነው። በዚህ አጋጣሚ ከዚህ በፊትም የኪያር ማስክ ሰርቼላችሁ በጣም ወዳችሁታል። የኪያር ፈሳሽ ሳሙናም ሰርቼ በጣም ወዳችሁት ነበርና እኔ ራሱ በጣም ነው የወደድኩት ማለት ነው። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትረፍ ይበልልኝ። ዛሬ በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮ በነገራችን ላይ እግዚአብሔር ነው የምላችሁ ሰርታችሁ ሞክሩት ማለት ነው። በብዙ የምታተርፉበት ጥቂት ተጠቅማችሁ እናንተ ግን በብዙ የምታተርፉበት ምርጥ የፊት ሳሙና ነው። ለፊትም ለሰውነትም የሚሆን ሳሙና ነው የሰራሁትና እዚች ጋር የተጠቀምኩት የሩዝ ዱቄት ተጠቅሜያለሁ። እናንተ የሩዝ ዱቄት ከሌላችሁ ሩዝ ፈጭታችሁ መጠቀም ትችላላችሁ። ከዚህ በፊትም ሰርቻለሁ ሩዝ ፈጭቼ አድርቄ ማለት ነውና የሩዙን ዱቄት በዚህ መልኩ በጥብጬዋለሁኝ። በዚህ አጋጣሚ በጣም ላይክ ሼር እያደረጋችሁ ለምታበረታቱኝ እንዲሁም ደግሞ አዳዲስ ሰብስክራይብ እያደረጋችሁ ወደ ቤቴ ታሳተፉ በሙሉ በጣም አመሰግናለሁ። ምስጋና ከልብ ነው፣ ቃላት የለኝም። በተለይ ደግሞ በጣም ደስ የሚሉ ኮመንት የምትጽፉልኝ ልጆች በርቺ ጠንክሪ ለምትሉኝ በሙሉ በጣም ነው የማመሰግነው ማለት ነው። አሁንም ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ደግሞ ልሰራላችሁ የምትፈልጉት ነገር ካለ ጠይቁኝ፣ ምንም ችግር የለም እሰራለሁ ማለት ነው። ከዛ በኋላ እዚች ጋር የሩዙ ዱቄት በዚህ መልኩ በጣም በደንብ መታችሁ ተበጣብጡታላችሁ። ልክ ክሬም ይሆንላችኋል ማለት ነው። በዚህ አጋጣሚ እኔ ትንሽ ቀጥኖብኝ ነበር፣ እንደገና ትንሽ ጨምሬበት ነው ከካሜራ ጀርባ። ከዛ እርድ ጨመርኩበት። እርድ ሳላበዛ ትንሽዬ ነው የሰራሁት። በዚህ አጋጣሚ ይሄ ሳሙና ለኔ አይደለም የሰራሁት፣ ነገሩ የተወሰነ ተጠቀምለታለሁ ብዙ ስለሆነና ስጦታ ልሰጠው ነው ለሰው ማለት ነው። የጠየቀኝ ሰው ስላለ ስጦታ ልሰጠው ነው፣ በዛ ነው ማለት ነው። በዛም ነው በዛ አርጌ የሰራሁት። በሁለት መንገድ ነው የሰራሁት። በሁለት መንገድ ግን ቀላል በቀላል ደቂቃ ሁለቱንም መስራት ይቻላል። አሰራሩም ደግሞ ሙሉውን ተመልከቱት ማለት ነው። እዚች ጋር ሩዙን ከበጠበጥኩ በኋላ ኪያር አለችኝ። ኪያር 1/4 የሚሆን ነው የተጠቀምኩት። በነገራችን ላይ እዚህ ሀገር እኛ ጋር ያለው ኪያር ማለት ነው በጣም ትላልቅ ኪያሮች ናቸው የሚመጡት። ጤኒጦቹ ከስንት ጊዜ ነው ማገኛቸው ማለት ነው። ምናልባት ወይ ሞል ከሄድኩ ምናምን ነው ማገኛቸውና በጣም ትላልቅ የሆኑ ኪያሮች ናቸውና ኪያሩን 1/4 ነው የተጠቀምኩት። በትንሽዬ ኪያር ማለት ነው። ትንሽ ኪያር በትንሹ ግን ብዙ ማትረፍ ይቻላል ብያቸዋለሁና ኪያሬን እንደዚህ ከፈቀፈኩ በኋላ የምፈልገው ውሃውን ነው የምፈልገውና ውሃውን በዚህ መልኩ በደንብ እንትን ብላችሁ ውሃውን ታወጡታላችሁ ጨምቃችሁ ማለት ነው። እኔ የተጠቀምኩት ወንፊት ተጠቅሜያለሁ። እናንተ ደግሞ ያላችሁ መጠቀም ትችላላችሁ። በነጠላ ማጥለል ይቻላልና በዚህ አጋጣሚ አንዱ ኪያር ራሱ በጣም ብዙ ውሃ ይወጣዋልና በጣም ብዙ ጥቅሞች አሉት ኪያር። በነገራችን ላይ እኔ አሁን በጣም ጠቅሞኛል። በተለይ አይኔ ጥግ በጣም እንትን እያለብኝ ከእንቅልፍ ማነስ ጋር የተነሳ ማለት ነው። ያው የልጅናት አይደለሁ። የልጅናት ስትሆኑ ማታ እንቅልፍ የለም። በጣም ከባድ ነው። ብቻ እግዚአብሔር ይመስገን ለሁሉም ነገር ማለት ነው። እና በጣም ይጠቅማችኋል አይን ጥጋችሁ ራሱ ማለት ነው። ከዛ በኋላ ይሄኛው ሳሙና በዚህ አጋጣሚ ብዙዎቻችሁ ሳሙናው በደንብ አታሳይም ትሉኛላችሁ በኮመንት እና እኔ ግን ሳሙናው በደንብ አሳያለሁ። ግን ያው ቪዲዮውን ጨርሶ ካለማየት የተነሳ ነው። ሳሙናው ኦሪጂናል ሶፕ ነው የሚለው፣ ናቹራል ኦሪጂናል ሶፕ ይላል። ከምንም ነገር ያልገባበት ከኬሚካል ነፃ የሆነ ነው። እንዲሁም ደግሞ ብዙዎቻችሁ ደግሞ ይህንን ሳሙና ልናገኝ አልቻልንም ብላችኋል። እናንተ ባላችሁ ሳሙና መጠቀም ትችላላችሁ። ነገር ግን አላርጂ ምናምን ያለባችሁ እንደዚህ ብትጠቀሙ ቤት ውስጥ ከኬሚካል ነፃ የሆነውን ብታገኙና እሱን አግኝታችሁ ብትጠቀሙ የተመረጠ ነው ማለት ነው። ለፊታችሁ የሚስማማችሁ ነገር ጨምራችሁ ከሩዝ እንዲሁም ደግሞ ከተለያዩ የሎሚ ሳሙና በነገራችን ላይ ይሄ ሳሙና በባለፈው ጊዜ ስገዛው በጣም ውድ ነው ብያችሁ ነበርና በዚህ አጋጣሚ እኔ ራሱ የሆነ ጊዜ ነው ያየሁት። ለካ ርካሽ ነው፣ ያን ያክል ውድ አይደለም። 6 ፍሬ ሳሙና በ140 ብር ነው የሚገዛው። ስለዚህ 140 ብር ማለት እንደኛ ሀገር ብዙ አይደለም በዚህ አጋጣሚ ማለት ነው። እንደ ዱባይ ምናምን አይደለም። ወደ ኢትዮጵያም ሲገባ ግን በአንድ ሳሙና ብዙ ሳሙና መስራት ይቻላል ማለት ነው። ጊዜንም ወጪንም ለመቆጠብ ማለት ነው። ከዛ በኋላ እዚች ጋር ሳሙናው ለሁለት አካፈልኩት ማለት ነው። ያቀለጥኩት ሳሙና ለሁለት አካፈልኩት። ለሁለት ካካፈልኩ በኋላ የበጠበጥኩት የሩዙ ዱቄትና
የቶሜሪክ ፓውደሩን ጨመርኩበት፣ አንድ ላይ ጨመርኩበት። እዚች ጋር ደግሞ የቅድም የሰራሁት የኪያሮን ውሃ ጨመርኩበት። በዚህ አጋጣሚ ስትሰሩት እራሱ በጣም ነው ደስ የሚለው ከለሩ ምናምን በጣም እግዚአብሔርን በጣም ውብ ነው ከለሩ እና በጣም ነው የተመቸኝ፣ በጣም ነው የወደድኩት። እኔ በጣም ወድጀዋለሁ። ሳሙናው ራሱ የሆነ ሲታይ ራሱ በጣም በቃ ምን ልበላችሁ። በዚህ አጋጣሚ ፍሪጅ አልጨመርኩትም እንዳልኳችሁ ለ2 ቀን በእቃው አስቀመጥኩት ማለት ነው። የምታዩት ይሆናል። ከዛ በኋላ እዚች ጋር እቃ አለችኝ። ከዛ ስንት ሳሙና ወጣልኝ መሰላችሁ? ብዙ ነው በነገራችን ላይ 4 ያኛው ስንት ፍሬ ነው? 8 ፍሬ መሰለኝ። ያኛው 10 ሳሙና ነው ይወጣልኝ ብዬ ነው ማስበውና ከዛ አይደለም ይሄኛው 7 ሳሙና ነው ይወጣልኝ ማለት ነው። 7 ሳሙና ገና በዚህ አጋጣሚ 7 ሳሙና ቀላል አይደለም እና ቀላል አይደለም 7 ሳሙና የምር እኔ በጣም ነው የተመቸኝም በጣም ነው የወደድኩት። በነገራችን ላይ ይቺ የልብ ቅርጿን እንትን በስንት መከራ እንዳገኘኋት እኔ ነኝ የማውቀው። ከዛ በኋላ እዚች ጋር አንድ ላይ ጨመርኩኝ ያዋሃድኩትን ግን እኩል ለእኩል እንዲሆንልኝ ፈለግኩ። በዚህ አጋጣሚ ልሞላውም አልፈለግኩም። ሞልቼ ብሰራው ደግሞ ለመድረቅም ስለሚቆይብኝ ከዚህ በፊት ለፍቅር ስጦታ ሰርቼልን ነበር ሳሙናና አንዱ ሳሙና በአንድ ነበር እንትን ያልኩት፣ ግን ለመድረቅ በጣም ጊዜ ይፈጅበታል። ስለዚህ ቶሎ እንዲደርቅልኝ ደግሞ አልሞላውትም ማለት ነው። ከዛ በኋላ እዚች ጋር ደግሞ የኪያሮን ሳሙና ወደ ኪያሮን ሳሙና መጣውኝ። በነገራችን ላይ ቻናሌን ሰብስክራይብ አድርጉልኝ፣ የምር አበረታቱኝ፣ አጠንክሩኝ ማለት ነው እና የኪያሮን ሳሙና በዚህ መልኩ እንትን ብየዋለሁኝ። ስለዚህ አይደለም 8 ሳሙና ነው የሰራሁት ማለት ነው። አሁን ገና ትዝ አለኝ። እነዚህ 6 እንደገና 4 ቢጫም አይደለም የእርድም ብቻ እንዲሆን አልፈለኩም፣ መካከለኛ ማለት ነው። በሁለቱ መካከል ያለ ማለት ነው የሆነልኝም። በዚህ አጋጣሚ በጣም ነው የወደድኩት። ይቺ በጣም ወፈር ብላ ደጎስ ብላለች እና በጣም ነው የምታምረው በዚህ አጋጣሚ እና በጣም ነው እኔ የወደድኳት። ሳሙናዬ ይሄንን ይመስላል። በጣም ምርጥ ሳሙና